ዓለም በአራቱም ማዕዘናት እየተናወጠች ነው። የፋርስ ምድር በእቶን እሳት ስትፈላ፣ የእስራኤል ሰማይ በሚሳኤል ሲጋረድ፣ ታላቂቱ ባቢሎን ደግሞ የጦርነት ክንዷን እየወጠረች ነው። ነገር ግን ልብ በሉ፣ ይህ የጦርነት ነጎድጓድ ለብዙዎች የሞት ዋይታ ቢሆንም ለጥቂት የምድር አማልክት ግን የታቀደ የጥቅም ድግስ ነው። በህዝብ እንባ ላይ ቢሊዮኖችን የሚያፈሱት እነማን ናቸው? ዓለምን እንደ አሻንጉሊት በገመድ የሚስቡት እነዛ ስውር ኃይሎችስ ምን እያዘጋጁ ነው? ዛሬ በሰበስቲው በደም መካከል የሚፈሰውን የወርቅ ጎርፍ፣ በዋሽንግተን በረንዳዎች የሚሰነዘረውን ሴራና በአርቲፊሻል ኢንተለጀንስ የሚዘረጋውን አዲሱን የሰው ልጅ ቀንበር መጋረጃውን ገልጠን እናሳያችኋለን። ጦርነቱ ለማን ሞት፣ ለማን ደግሞ የቢሊዮን ዶላር ሲሳይ ሆነ? እውነቱን ለመስማት ዝግጁ ከሆናችሁ ወደ ጥልቁ ምስጢር እንግባ። የጦርነት ነጋሪቱና የቢሊዮነሮች ጥቅም ድግስ መጋረጃው ሲገለጽ። የጦርነት ነጋሪትና የቢሊዮነሮች ጥቅም ድግስ መጋረጃው ሲገለጽ በምድር አራቱም ማዕዘናት ታላቅ ድንጋጤ ሆኗል። የዓለም አይኖች ሁሉ ወደ ምስራቅ ተተክለዋል። የፋርስ ምድር እንደ እቶን እሳት ስትፈላ፣ የእስራኤል ሰማይ በሚሳኤል ሲጋረድ፣ ታላቂቱ ባቢሎን አሜሪካ በጦርነት ክንድ ተወጥራለች። ነገር ግን ልብ በሉ፣ ይህ የጦርነት ነጎድጓድ ለብዙዎች የሞት ዋይታ ቢሆንም ለጥቂት የምድር አማልክት ግን የእንጀራ ምንጭ ነው። ዛሬ በሰበስቲዩብ በህዝብ እንባ ላይ ሀብት የሚያካብቱትን፣ ዓለምን እንደ አሻንጉሊት በገመድ የሚስቡትን ምስጢራዊ ባለጸጎች ሴራ እናጋልጣለን። ጦርነቱ ለማን ሞት፣ ለማን ደግሞ የቢሊዮን ዶላር ሲሳይ ሆነ? ክፍል 1 የወርቅ ጎርፍ በደም መካከል። የተወደዳችሁ የሰበስቲዩብ ተከታታዮች ሆይ ዛሬ የምንመረምረው በጋዛ ሰማይ ላይ የሚታየውን እሳት ሳይሆን በዋሽንግተንና በዎል ስትሪት የቅንጦት ቢሮዎች ውስጥ የሚፈሰውን የወርቅ ጎርፍ ነው። የብዙዎች ደም በፈሰሰበት ምድር ላይ ጥቂቶች ግን በቢሊዮን የሚቆጠር ዶላር እያፈሱ ነው። አንደኛ፣ የሞት ነጋዴዎች የትርፍ መዝገብ። እያንዳንዱ በሚሳኤል የሚናወጥ ሰማይ ለብዙዎች የሽብር ድምፅ ሲሆን፣ ለሎክሂድ ማርቲን፣ ለቦይንግ እና ኖርዝሮፕ ግሩፕማን ግን የትርፍ ደወል ነው። ጦርነቱ በፈነዳ በሳምንታት ውስጥ የእነዚህ ኩባንያዎች አክሲዮን ወይም ደግሞ ስቶክ እንደ ኤደን ገነት ዛፍ ወደ ሰማይ ሲያድግ ተመልክተናል። ጦርነት ባለበት ሁሉ ሽያጭ አለ። ሽያጭ ባለበት ደግሞ እነዚህ ግዙፍ ኩባንያዎች ካዝና በደም የታጠበ ወርቅ ይሞላል። ሁለተኛ፣ የዋሽንግተን መኳንንት ድብቅ ሚና። በህዝብ ፊት ስለ ሰላምና ስለ ሰብአዊ መብት የሚሰብኩት የአሜሪካ መኳንንት፣ የህዝብ እንደራሴዎች፣ በጓዳ ግን የጦርነት መሳሪያ ኩባንያ ባለቤቶች ወይም ደግሞ ባለአክሲዮኖች ናቸው። ጦርነቱ እንዲቀጥል የሚረዱ ቢሊዮን ዶላሮችን ሲያጸድቁ፣ በሌላ በኩል ደግሞ በገዛ እጃቸው ያጸደቁትን ገንዘብ ወደ ግል ካዝናቸው በትርፍ መልክ ተመልሶ ሲገባ አንዳችም አያፍሩም። ይህ ነው እንግዲህ በህዝብ እንባ ላይ የሚቆመው የወርቅ ጥጃ አምልኮ። ሶስተኛ፣ የነዳጅ ዋጋና የሀብት ዝውውር። ይህ ጦር በምስራቅ ሲቀጣጠል፣ በዓለም ዙሪያ የነዳጅ ዋጋ እንደ ሰማይ ይረዝማል። ይህ ደግሞ ለተራው ህዝብ የኑሮ ውድነት ሲሆን፣ ለነዳጅ ካርቴሎች ግን ታላቅ ሲሳይ ነው። ዓለምን በገመድ እንደሚሳብ አሻንጉሊት የሚያውኩት እነዚህ ባለጸጎች የዓለምን ሀብት በጥቂት እጆች ውስጥ ለመሰብሰብ ጦርነትን እንደ መሳሪያ ይጠቀሙበታል። ነገር ግን ይህ ሁሉ ግርግር በድንገት የተከሰተ ይመስላችኋልን? ወይስ ከጀርባው ዓለምን ወደ አዲሱ ዓለም ስርዓት ወይም ደግሞ ኒው ወርልድ ኦርደር ለመውሰድ የታቀደ ረቂቅ ሴራ አለ? በቀጣዩ ክፍል ስለ ዲፕ ስቴት ምስጢራዊ መመሪያና ጦርነቱ ለምን በቢሊዮኖች እንደታቀደ ድግስ እንደሚቆጠር በዝርዝር እንመለከታለን። ይህንን እውነት ለብዙዎች እንዲደርስ ላይክ ማድረጋችሁን አትርሱ። ሰብስክራይብ ያላደረጋችሁ ደግሞ አሁኑኑ ቤተሰብ በመሆን ይህንን ምስጢር አብራችሁ ፍቱ። ክፍል 2 ዘዲፕ ስቴት እና የታቀደው ድግስ። የተወደዳችሁ የሰበስቲዩብ ቤተሰቦች አሁን ወደ ጥልቁ ምስጢር እንገባለን። ብዙዎች ይህ ጦርነት በድንገት የፈነዳ የፖለቲካ ግጭት ይመስላቸዋል። ነገር ግን መጋረጃው ሲገለጥ የሚታየው እውነት ፍጹም ሌላ ነው። ይህ ጦርነት ድንገተኛ አደጋ ሳይሆን በቢሊዮነሮቹ የሚስጥር ማህበር ወይም ደግሞ ዘዲፕ ስቴት የታቀደ ረቂቅ የጥቅም ድግስ እንጂ። አሮጌው ስርዓት ሲፈርስ። ዓለም አቀፉ የኢኮኖሚ ስርዓት ሊፈርስ ተቃርቧል። የዶላር የበላይነት እየተናወጠ ነው። የዓለም ዕዳ ደግሞ ጣራ ነክቷል። በዚህ ጊዜ ዲፕ ስቴት ትኩረትን ለማዞርና የሀብት ስርጭቱን እንደገና ለመቆጣጠር ጦርነትን እንደ ቁልፍ ይጠቀምበታል። ጦርነት ባለበት ሁሉ የነዳጅ ዋጋ እንደ ሰማይ ይረዝማል። የንግድ መስመሮች ይዘረጋሉ። ይህም የዓለም ሀብት በጥቂት እጆች ውስጥ ለመሰብሰብ የተዘረጋ ረቂቅ መረብ ነው። የኒው ወርልድ ኦርደር መሰረት።
በመካከለኛው ምስራቅና በዩክሬን ምድር ላይ የሚፈሰው ደም ለነሱ የአዲስ ዓለም ስርዓት መሰረት ድንጋይ ነው። ኬኦስ ኢዝ ላደር እንደሚባለው ዓለም በጦርነት በታመሰች ቁጥር ህዝቡ መፍትሄ ስጡን ብሎ ይጮኋል። ያኔ እነሱ አስቀድመው ያዘጋጁትን የቁጥጥር ስርዓት እንደ መፍትሄ ያቀርባሉ። በሰላም ጊዜ የማይቀበሉትን የዲጂታል ቁጥጥርና የነፃ ገደብ በጦርነትና በሽብር ድባብ ውስጥ በግድ እንድንቀበሉ ያደርጉናል። ሶስተኛ፣ የጥቁር መጋረጃው ዋና ተዋናዮች። እነዚህ ባለጸጎች ሀገር የላቸውም። ወገናዊነታቸውም ለትርፍ ብቻ ነው። በዋሽንግተን በረንዳዎች የሚመክሩ መኳንንትና በዎል ስትሪት የሀብት ማማዎች ላይ የተቀመጡት ቢሊዮነሮች ዓለምን እንደ አሻንጉሊት በገመድ ይስቧታል። ጦርነቱ ለማን ሞት፣ ለማን ደግሞ የቢሊዮን ዶላር ሲሳይ ሆነ የሚለውን ጥያቄ ስንመለከት ከጦርነቱ ጀርባ ያሉ እውነተኛ ጌቶችን እናገኛለን። ነገር ግን ሴራው በዚህ ብቻ አያበቃም። በዚህ ጦርነትና ግርግር መካከል የአርቲፊሻል ኢንተለጀንስ ጌቶች ምን እያዘጋጁልን ይሆን? የሰው ልጅ ትኩረት በጦርነቱ ሲሰረቅ የእኛን ነጻነት የሚቀማው አዲሱ የቴክኖሎጂ ቀንበርስ እንዴት እየተሰራ ነው? ይህንን አስደንጋጭ እውነት በክፍል 3 እንመለከታለን። ወዳጆቼ ይህንን መረጃ ለሌሎች ለማጋራት ሼር የምትለዋን በተን ይንኩ። ላይክም ያላደረጋችሁ ደግሞ አሁኑኑ አድርጉ። ክፍል 3 የአርቲፊሻል ኢንተለጀንስ ጌቶችና አዲሱ ቀንበር። እጅግ ረቂቅ ወደ ሆነው ምስጢር እንገባለን። ጦርነቱ በምድር ላይ ደም ሲያፈስ በሲሊኮን ቫሊ የሚገኙ የቴክኖሎጂ ጌቶች ግን ሌላ አይነት ጦርነት እያካሄዱ ነው። የሰው ልጅ ትኩረት በሚሳይልና በቦምብ ድምፅ ሲሰረቅ፣ እነሱ ግን በዝምታ የሰው ልጅ ነጻነት የሚቀሙትን የዲጂታል ቀንበር እያዘጋጁ ነው። አንደኛ፣ የጦርነት ቴክኖሎጂ መፈተኛ ወይም ደግሞ ዘ ባትል ፊልድ ላብ። ዛሬ በጋዛና በዩክሬን ምድር የምናየው ጦርነት ለአርቲፊሻል ኢንተለጀንስ ወይም ደግሞ ኤአይ ጌቶች ትልቅ የሙከራ ላብራቶሪ ነው። በሰው ልጅ ደም ላይ የራስ ገዝ ገዳይ ድሮኖች ወይም ደግሞ አውቶኒመስ ድሮምስ እና የሰው ልጅ ለይተው የሚያውቁ የፊት መለያ ሶፍትዌሮች እየተፈተኑ ነው። ጦርነቱ ሲያበቃ ግን እነዚህ መሳሪያዎች ወደ እኛ ዘወር ይላሉ። ዓለምን በዲጂታል አጥር ለማጠርና እያንዳንዱን እንቅስቃሴያችንን ለመቆጣጠር የታቀደው ታላቁ ሪሴት ወይንም ደግሞ ዘግሬት ሪሴት መሰረቱ ይህ ቴክኖሎጂ ላብራቶሪ ውስጥ ነው። መሰረቱ እዚህ የቴክኖሎጂ ላብራቶሪ ውስጥ ነው። ሁለተኛ፣ የአዲሱ ቀንበር የዲጂታል መታወቂያና ቁጥጥር። ቢሊዮነሮቹ ጦርነቱን ተጠቅመው የዓለምን ኢኮኖሚ ሲያናጉ የሚቀጥለው እርምጃቸው ደህንነትን እናረጋግጣለን በሚል ስም የዲጂታል መታወቂያና የገንዘብ ቁጥጥር ወይም ደግሞ ሲቢዲሲ ማምጣት ነው። ጦርነቱ የሰው ልጆችን ትኩረት ሲሰርቅ፣ እነሱ ግን በምድር ሀብትና መረጃ ላይ ፍጹም የበላይነትን ይዛሉ። በመጽሐፍ ላይ ስለ ነጻነት ተዋጉ ተብሎ ሲጻፍ በገንዘብ መዝገባቸው ላይ ግን ስለ ትርፍ አረዱ ተብሎ ይታተማል። እውነተኛው ቀንበር ብረት ሳይሆን በስልካችንና በኮምፒውተራችን ውስጥ የሚቀበር ዲጂታል ሰንሰለት ነው። ሶስተኛ፣ የሰው ልጅ ነጻነት ሽያጭ። የአርቲፊሻል ኢንተለጀንስ ጌቶች ዓለምን በቁጥጥራቸው ስር ለማድረግ የሚያደርጉት ግብግብ አሁን እያየነው ያለነው ግርግር አንዱ አካል ነው። ጦርነቱ ድንገተኛ ሳይሆን የሰውን ልጅ አቅም ለማዳከምና ለቴክኖሎጂ ጌቶች ገዢ ለማድረግ የተዘረጋ ታላቅ መረብ ነው። እኛ በጦርነት ወሬ ስንሸበር፣ እነሱ የእኛን የግል መረጃ፣ የፋይናንስ እንቅስቃሴና ሐሳባችንን ጭምር የሚቆጣጠሩበት አርቲፊሻል አምላክ እየገነቡ ነው። እንግዲህ አስተዋይ የሆነ ይህንን ይወቅ፣ ይመልከት። ዛሬ የምናየው ጦርነት የድንበር ወይም የሃይማኖት ጉዳይ ብቻ አይደለም። ከጀርባ ያለውን እውነት ግን የቢሊዮነሮች የትርፍ ጥማትና የቴክኖሎጂ ጌቶችን የቁጥጥር ቀንበር ነው። ታዲያ ከዚህ ረቂቅ መረብ ለማምለጥ ምን ማድረግ አለብን? የማጠቃለያ ሐሳቤንና ለሁላችሁም የሚሆነውን የንቃት ጥሪ በቀጣይ እናያለን። ወዳጆቼ ይህንን አስደንጋጭ እውነት ለብዙዎች በማጋራት የንቃት ዘመቻን ይቀላቀሉ። አስተዋይ የሆነ ይህንን ይወቅ። እንግዲህ የሰበስቲዩብ ቤተሰቦች እውነቱ ይኸው ነው። ዛሬ በምድር ላይ የምናየው ጦርነት ነጋሪት ሲጎሰም የሚያተርፈው ግን ግንባር ላይ መሳሪያ የጨበጠ ወታደር ሳይሆን መሳሪያውን የሸጠውና ጦርነቱን በሪሞት ኮንትሮል የሚመራው ባለጸጋ ነው። እኛ በድንበር በዘርና በሃይማኖት ስም ስንዋጋ፣ እነሱ ግን በስሌትና በትርፍ መዝገብ ዓለምን ይከፋፍሏታል። ጦርነት ለእኛ የቀብር ስፍራ፣ ለእነሱ ደግሞ የቢሊዮን ዶላር ሲሳይ ነው። ዛሬ የምናየው ግርግር የሰውን ልጅ ነጻነት ቀምቶ በአርቲፊሻል ኢንቴሊጀንስና በዲጂታል ሰንሰለት ለማሰር የተዘረጋ ረቂቅ መረብ ነው። ዓለም ወደ አዲሱ ስርዓት ወይም ደግሞ ኒው ወርልድ ኦርደር እየገሰገሰች ባለችበት በዚህ ወቅት ንቁ መሆን ትልቁ መሳሪያችን ነው። የጦርነት ወሬ ሲሰማ ከጀርባ ያለውን የጥቅም ሰንሰለት ለማየት ይሞክሩ። እውነተኛ ነጻነት የሚጀምረው እውነቱን በማወቅና ባለመታለል ነውና። ሐሳባችሁን ኮሜንት መስጫው ላይ ያጋሩን። የቃጥ ጥሪ ለወንድመቶቻችሁ እንዲደርስ ሼር በማድረግ ተባበሩን። እንዲህ ያሉ ምስጢራዊ የታሪክና የፖለቲካ መጋረጃዎች ሲገለጡ ለማየት
የሰበስቲዩ ቤተሰብ ይሁኑ። ሰብስክራይብ በማድረግም የደወል ምልክቷን ይጫኑ። ቪዲዮን ከወደዳችሁት ላይክ በማድረግ አበረታቱን። ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው ፕሮግራም ሌላ አስደንጋጭ እውነት እስከምንይዝ ሰላም ለእናንተ፣ ሰላም ለዓለማችን ይሁን። ቸር ያቆየን።